የሙዝ ኬክ በድስት በጋዝ ላይ መጋገር እንደምንችል ለማካፍላችሁ ትወዱታላችሁ። የሚያስፈልገኝ ስጋ አዘጋጅቻለሁ። የበሰለ ሙዝ ነበረኝ ለ2 ሰዓት ያክል ፍሪዘር አቆየሁት። ከዛ በኋላ 3 እንቁላል፣ ቫኒላ ከሌላችሁ ደግሞ የሎሚ ፍቅፋቂ መጠቀም ትችላላችሁ። ከዛ በኋላ እንግዲህ ፍራፍሬ ካላችሁ መጠቀም ትችላላችሁ፣ ከሌላችሁም ግድ አይደለም። እንቁላሉን አስኳሉን ለብቻ ውሃውን ለብቻ ነው በዚህ መልኩ የምታደርጉት። አሰራሩ በጣም ቀላል ነው፣ ትወዱታላችሁ። 1 ኩባያ ስኳር፣ 1 ኩባያ ዘይት ታደርጉበትና በዚህ መልኩ እንግዲህ ታዋህዱታላችሁ። በማሽን ቢሆን ይመረጣል። ስኳሩ በደንብ መሟሟት ይጠበቅበታል። ሙዙን ግን ከ4 ሙዝ በላይ ማድረግ የለባችሁም፣ ከበዛ ይቀልጥባችኋል ማለት ነው። ከዛ በኋላ ግማሽ ኩባያ ለብ ያለ ውሃ ታደርጉበትና በደንብ ታዋህዱታላችሁ። ከዛ በመቀጠል ግን በዚህ መልኩ ከመታችሁት በኋላ በማሽን ሙዙን ታደርጉበትና ሙዙ ግን በደንብ መሟሟት አለበት፣ መፍረስ አለበት ማለት ነው። ከዛ በኋላ 2 የሻይ ማንኪያ ቤኪንግ ፓውደር ታደርጉበታላችሁ። 3ም ማድረግ ይቻላል ማለት ነው። ከዛ የእንቁላል ውሃው ላይ እንግዲህ ሎሚ ፍቅፋቂውና 1 የሻይ ማንኪያ ጨው ታደርጉበትና በማንኪያ በማሽንም መምታት ትችላላችሁ። እንደምታዩት 2 ኩባያ ዱቄት እያረፋችሁ ነው የምታደርጉት። በዚህ መልኩ እንግዲህ በደንብ ካዋህዳችሁት በኋላ እንደምታዩት በማሽን አታርጉትም፣ መጨረሻ ላይ በእጃችሁ ነው የምታዋህዱት። ከዛ እንግዲህ የውሃውን የእንቁላሉን በማሽን መትቼዋለሁ። አንድ ላይ በዚህ መልኩ አድርጋችሁ በደንብ አድርጋችሁ ታዋህዱታል። በጣም ነው የምትወዱት። ከዛ እንግዲህ ኬኩን የምትጋግሩበትን እኔ የሰሊጥ ነው ያደረኩበት። ነገር ግን እናንተ ዘይት ቤታችሁ ውስጥ ያለውን ነገር ማድረግ ትችላላችሁ፣ ቅጡ እንዳይዝባችሁ። ግማሽ ነው የማደርገው ማለት መሀል ላይ ፍራፍሬ አደርግበታለሁ። ካላችሁ ነው፣ ከሌላችሁ የግድ አይደለም። እንደምታዩት በዚህ መልኩ አድርጌያለሁ። ቀደም ብላችሁ ግን ድስታችሁን ማሞቅ ይጠበቅባችኋል ማለት ነው። በጣም ነው የምትወዱት። ከዛ እንግዲህ ድስታችሁ ውስጥ ታደርጉትና ለ35 ደቂቃ ግን አትከፍቱትም ማለት ነው። ከከፈታችሁ ይነፍስባታል፣ ኬክ ሊሆንላችሁ አይችልም። ከ35 ደቂቃ በኋላ እንደምታዩት በዚህ በሚያምር ቆንጆ ኬክ ሆኖልኛል ማለት ነው። ሽታው ጣዕሙን ለየት ያለ ነው። ከዛ እንግዲህ ወዳውኑ አይደለም የምትገንሽ ለ5 ደቂቃ ያክል መቆየት አለባችሁ። ምናልባት ቂጡ ሊይዝባችሁ ይችላል። ከ5 ደቂቃ በኋላ እንደምታዩት በዚህ መልኩ እንግዲህ ማውጣት ነው፣ በቀላሉ ነው የሚለቅላችሁ። እንደምታዩት የሚያምር ቆንጆ ኬክ ሆኖልኛል። ስለዚህ ሁላችሁም በዚህ ደስ መልኩ ቤታችሁ ሰርታችሁ ተመገቡ። መልካም እድል። የሙዝ ኬክ በድስት በጋዝ ላይ መጋገር እንደምንችል ለማካፍላችሁ ትወዱታላችሁ። የሚያስፈልገኝ ስጋ አዘጋጅቻለሁ። የበሰለ ሙዝ ነበረኝ ለ2 ሰዓት ያክል ፍሪዘር አቆየሁት። ከዛ በኋላ 3 እንቁላል፣ ቫኒላ ከሌላችሁ ደግሞ የሎሚ ፍቅፋቂ መጠቀም ትችላላችሁ። ከዛ በኋላ እንግዲህ ፍራፍሬ ካላችሁ መጠቀም ትችላላችሁ፣ ከሌላችሁም ግድ አይደለም። እንቁላሉን አስኳሉን ለብቻ ውሃውን ለብቻ ነው በዚህ መልኩ የምታደርጉት። አሰራሩ በጣም ቀላል ነው፣ ትወዱታላችሁ። 1 ኩባያ ስኳር፣ 1 ኩባያ ዘይት ታደርጉበትና በዚህ መልኩ እንግዲህ ታዋህዱታላችሁ። በማሽን ቢሆን ይመረጣል። ስኳሩ በደንብ መሟሟት ይጠበቅበታል። ሙዙን ግን ከ4 ሙዝ በላይ ማድረግ የለባችሁም፣ ከበዛ ይቀልጥባችኋል ማለት ነው። ከዛ በኋላ ግማሽ ኩባያ ለብ ያለ ውሃ ታደርጉበትና በደንብ ታዋህዱታላችሁ። ከዛ በመቀጠል ግን በዚህ መልኩ ከመታችሁት በኋላ በማሽን ሙዙን ታደርጉበትና ሙዙ ግን በደንብ መሟሟት አለበት፣ መፍረስ አለበት ማለት ነው። ከዛ በኋላ 2 የሻይ ማንኪያ ቤኪንግ ፓውደር ታደርጉበታላችሁ። 3ም ማድረግ ይቻላል ማለት ነው። ከዛ የእንቁላል ውሃው ላይ እንግዲህ ሎሚ ፍቅፋቂውና 1 የሻይ ማንኪያ ጨው ታደርጉበትና በማንኪያ በማሽንም መምታት ትችላላችሁ። እንደምታዩት 2 ኩባያ ዱቄት እያረፋችሁ ነው የምታደርጉት። በዚህ መልኩ እንግዲህ በደንብ ካዋህዳችሁት በኋላ እንደምታዩት በማሽን አታርጉትም፣ መጨረሻ ላይ በእጃችሁ ነው የምታዋህዱት። ከዛ እንግዲህ የውሃውን የእንቁላሉን በማሽን መትቼዋለሁ። አንድ ላይ በዚህ መልኩ አድርጋችሁ በደንብ አድርጋችሁ ታዋህዱታል። በጣም ነው የምትወዱት። ከዛ እንግዲህ ኬኩን የምትጋግሩበትን እኔ የሰሊጥ ነው ያደረኩበት። ነገር ግን እናንተ ዘይት ቤታችሁ ውስጥ ያለውን ነገር ማድረግ ትችላላችሁ፣ ቅጡ እንዳይዝባችሁ። ግማሽ ነው የማደርገው ማለት መሀል ላይ ፍራፍሬ አደርግበታለሁ። ካላችሁ ነው፣ ከሌላችሁ የግድ አይደለም። እንደምታዩት በዚህ መልኩ አድርጌያለሁ። ቀደም ብላችሁ ግን ድስታችሁን ማሞቅ ይጠበቅባችኋል ማለት ነው። በጣም ነው የምትወዱት። ከዛ እንግዲህ ድስታችሁ ውስጥ ታደርጉትና ለ35 ደቂቃ ግን አትከፍቱትም ማለት ነው። ከከፈታችሁ ይነፍስባታል፣ ኬክ ሊሆንላችሁ አይችልም። ከ35 ደቂቃ በኋላ እንደምታዩት በዚህ በሚያምር ቆንጆ ኬክ ሆኖልኛል ማለት ነው። ሽታው ጣዕሙን ለየት ያለ ነው። ከዛ እንግዲህ ወዳውኑ አይደለም የምትገንሽ ለ5 ደቂቃ ያክል መቆየት አለባችሁ። ምናልባት ቂጡ ሊይዝባችሁ ይችላል። ከ5 ደቂቃ በኋላ እንደምታዩት በዚህ መልኩ እንግዲህ ማውጣት ነው፣ በቀላሉ ነው የሚለቅላችሁ። እንደምታዩት የሚያምር ቆንጆ ኬክ ሆኖልኛል። ስለዚህ ሁላችሁም በዚህ ደስ መልኩ ቤታችሁ ሰርታችሁ ተመገቡ። መልካም እድል።